ቪዲዮቻችሁ ፐብሊክ አድርጋችሁ ነው ቪዲዮቻችሁን የምትለቁት። በተለይ ጀማሪ ከሆናችሁ የምትሳሳቱት ትልቁ ስህተት እዚህ ጋር ነው። ይሄንን ሚስጥር ከኔ ውጪ ማንም ሰው ይነግራችኋል ብዬ አላስብም። ብዙዎቻችሁ ዩቲዩብ ላይ እይታ ማግኘት ትፈልጋላችሁ፣ ነገር ግን በየትኛው መልኩ ቪዲዮአችሁን አፕሎድ እንደምታደርጉት አታውቁ። ስለዚህ በዛሬው ቪዲዮ ትክክለኛውን መንገድ ብዙ ቪዲዮዎችን ለማግኘት የሚረዳችሁን አፕሎድ የምታረጉበትን መንገድ አሳያችኋለሁ። ዩቲዩብ ላይ ብዙ እይታዎችን ማግኘት የምትፈልጉ ከሆነ ይህን ቪዲዮ እስከመጨረሻው መከታተላችሁን እንዳትረሱ። የመጀመሪያውና ትልቁ እጅግ በጣም ብዙዎቻችሁ የምትሰሩት ስህተት ቪዲዮቻችሁን ከስልካችሁ ላይ አፕሎድ ማድረግ። ነገር ግን ከስልካችሁ ላይ አፕሎድ በምታረጉበት ሰዓት የክሮም ብራውዘርን በመጠቀም ከኮምፒውተር ላይ አፕሎድ እንደምታረጉ አድርጋችሁ መስራት ትችላላችሁ። እሱንም አሁን አሳያችኋለሁ። ይህ ነገር ምን ይጎዳናል ካላችሁ በቀጥታ ፕላስ ምልክቷን በመጫን ከስልካችሁ ላይ ቪዲዮችን አፕሎድ የምታረጉ ከሆነ እጅግ በጣም ብዙ ፊቸሮችን ትረሳላችሁ ማለት ነው። በዚህ መልኩ እንግዲህ ቪዲዮቻችሁ እይታዎችን አያገኙም። እኔ ትክክለኛውን መንገድ አሁን አሳያችኋለሁ። በቅድሚያ ክሮም ወይም የትኛው የምትጠቀሙት ብራውዘር ላይ ትገባላችሁ። ከዛም ሞባይል ቪውን ወደ ዴስክቶፕ ሞድ ትቀይሩታላችሁ። በቅድሚያ ክሮም ላይ ትገባላችሁ። ከዛም አሁን የምጽፍላችሁን ሰርች ታረጋላችሁ ማለት ነው። studio.youtube.com ብላችሁ ሰርች ታረጋላችሁ። ከዛም በዚህ መልኩ ልክ ኮምፒውተር ላይ አፕሎድ እንደምታደርጉ አድርጎ ይመጣላችኋል። በመቀጠል ክሬት የሚለውን በመጫን አፕሎድ ቪዲዮ የሚለውን ተነኩታላችሁ። ከዛም ሰሌክት ፋይል ብላችሁ ስልካችሁ ላይ ያለውን ቪዲዮ እዚህ ጋር ታስገባላችሁ ማለት ነው። እንደምታዩት ቪዲዮአችሁን ካስገባችሁ በኋላ እነዚህን አማራጮች ታገኛላችሁ። አሁን የምነግራችሁ እነዚህን አማራጮች እንዴት እንደምትጠቀሙት ነው። የመጀመሪያውና ወሳኙ ነገር ታይትል ነው። ታይትላችሁን በትክክል ማስገባት አለባችሁ። ታይትላችሁ በተቻላችሁ መጠን ረጅም ባይሆን ተመራጭ ነው። ምክንያቱም ዩቲዩብ ፔጅ ላይ ለሰዎች ሲመጣላችሁ ሆም ፔጃቸው ላይ ታይትሉ ከ70 ወርድ ወይም ከ70 ቃላት በላይ የሚሆን ከሆነ ነጥብ አድርጎ ስለሚያስቀምጥ ተመልካዮቻችሁ ያ ቪዲዮ ስለምን እንደሆነ ላይረዱት ይችላሉ። ስለዚህ በቻላችሁት መጠን ታይትሉን አጠር አድርጋችሁ መጻፍ አለባችሁ። ካልሆነም ደግሞ ተምኔሉን አሪፍ አድርጋችሁ ማዘጋጀት አለባችሁ ማለት ነው። እንደዚህኛው መረጃ ከሆነ እጅግ በጣም ብዙ ቪዲዮዎችን የሚያገኙ ቪዲዮዎች ታይትላቸው 53 ካራክተር ወይም 53 ቃላትን የተጠቀሙ ናቸው። ስለዚህ በቻላችሁት መጠን ቀለል ያለ ታይትሎችን መጠቀማችሁን እንዳትረሱ። በመቀጠል ደግሞ ወደ ቪዲዮ ዲስክሪፕሽን እንሄዳለን። ቪዲዮአችሁ ስለምን እንደሆነ የምትገልጹበት ፓርት ነው። ቪዲዮአችሁ ስለምን እንደሆነ አጠር አድርጋችሁ ወይም ለሰዎች ግልጽ በሆነ መልኩ መጻፍ አለባችሁ። እናም ቪዲዮቻችሁ ሰዎች ጋር እንዲደርሱ ደግሞ ኪወርዶችን መጠቀም አለባችሁ። ምክንያቱም ሰዎች ሰርች ሲያደርጉ በቀላሉ እናንተን ቪዲዮ እንዲያገኙ ይረዳችኋል። ዲስክሪፕሽን መጠቀማችሁ የቪዲዮ እይታችሁ ላይ ምን ተጽዕኖ ያመጣል ብላችሁ ከጠየቃችሁ የዩቲዩብ አልጎሪዝም የሚጠቀሙ ማሽን ለርኒንግ ቪዲዮቻችሁን አናላይዝ ለማድረግ ወይም ቪዲዮቻችሁን ለመገምገም ቪዲዮ ላይ የምትጠቀሙት ድምጽ፣ ቪዲዮቻችሁ ላይ የምትጠቀሙት ምስል፣ ታይትል እና ዲስክሪፕሽኖቻችሁን በማየት የእናንተን ቪዲዮ ለሌሎች ሰዎች ሰጀስት እንዲያደርግ ይረዳዋል። ይህን ነገር በትክክል የምትጠቀሙ ከሆነ ቪዲዮቻችሁ ለትክክለኛው ሰው ይደርሳል። ዲስክሪፕሽኖችን መጠቀም ደግሞ የሚከብዳችሁ ሰዎች ካላችሁ ቪዲዮቻችሁ ስለምን እንደሚገልጽ በቀላሉ ቻት ጂፒቲ ላይ ወይም የትኛውም የኤአይ ቻት ቦት ላይ መግባት ስለ ቪዲዮ ትነግሩታላችሁ። ከዛም ለዚህ ቪዲዮ አጠር ያለ ዲስክሪፕሽን ጻፉልኝ ትሉታላችሁ። እሱ የሰጣችሁን ዲስክሪፕሽን በቀላሉ ኮፒ ፔስት አድርጋችሁ መጠቀም ትችላላችሁ። ቀጣዩ ደግሞ ተምኔል ነው። ተምኔል ራሱ ዩቲዩብ ጄኔሬት ያደርግላችኋል ቪዲዮቻችሁን አፕሎድ ስታደርጉት። ነገር ግን እሱ የሚሰጣችሁን ተምኔል መጠቀም የለባችሁም። የራሳችሁ የሆነውን ከስተም ተምኔል ነው መጠቀም ያለባችሁ። ለምን የዩቲዩብን ተምኔል አንጠቀም ብላችሁ ከጠየቃችሁኝ የዩቲዩብ ተምኔል ከቪዲዮቻችሁ ላይ ራሱ አውቶማቲካሊ ጄኔሬት አድርጎ ስለሚያስቀምጥላችሁ ምንም አይነት የሚስብ ነገር አይኖረውም። ሌላው ደግሞ ዩቲዩብ ሪሰርች እንዳደረገው ከሆነ ከ90% በላይ ፐርፎርም የሚያደርጉ ቪዲዮዎች ከስተም ተምኔል የተጠቀሙ ሰዎች ናቸው ይላል። ስለዚህ እናንተ የራሳችሁን የሆነ ተምኔል አዘጋጅታችሁ ማስገባት አለባችሁ። ስለ ተምኔል ደግሞ ከዚህ በፊት ቪዲዮ ስለሰራሁላችሁ ገብታችሁ መልከት ትችላላችሁ፣ ካርድ ላይ ያስቀምጥላችሁ። ቀጥሎ የምናገኘው ደግሞ ፕሌሊስት ነው። ፕሌሊስት መጠቀማችሁ ምንድነው ጥቅሙ ካላችሁኝ ፕሌሊስት የእናንተን ቪዲዮ አንድ ላይ በማደራጀት ለሰዎች ያደርስላችኋል ማለት ነው። ሰዎች የእናንተ ቻናል ላይ ሲገቡ አንድ ቶፒክ ላይ ከሆነ ለምሳሌ እኔ ቻናል ዩቲዩብ ግሮዝ ብዬ ያስቀመጥኩት ፕሌሊስት አለ። እዛው ሲገቡ ሰዎች በቀላሉ ቪዲዮዎችን መመልከት ይችላሉ። ለኛም ጥቅም ይኖራል ማለት ነው። ወቻውራችሁን ለመጨመር እጅግ በጣም ይጠቅማችኋል። ስለዚህ ቪዲዮቻችሁን አፕሎድ ስታደርጉ ፕሌሊስት ክሬት አድርጋችሁ ወይም ከዚህ በፊት ክሬት ያደርጋችሁት ፕሌሊስት ካለ እዛ ውስጥ ማስገባት አለባችሁ። ከፕሌሊስት በመቀጠል ደግሞ የምናገኘው ኦዲየንስ የሚለውን አማራጭ ነው። እጅግ በጣም ከፍተኛ ተጽዕኖ ከሚያሳድሩ የዩቲዩብ ሴቲንጎች ውስጥ አንዱ ነው። ቪዲዮቻችን ላይ በጣም ከፍተኛ ተጽዕኖ አለው። ምክንያቱም ሁለት አይነት አማራጮች አሉት። አንደኛው ቪዲዮ ለልጆች የሚል ነው። ሁለተኛው ደግሞ ኖ ኢትስ ኖት ፎር ኪድስ የሚል አማራጭ አለ። እጅግ በጣም ብዙዎቻችሁ መጠቀም ያለባችሁ ኖ ኢትስ ኖት ፎር ኪድስ የሚል ነው። ምክንያቱም ቪዲዮቻችሁ አዋቂዎችን ያማከለ ስለሆነ
ኖ ኢትስ ኖት ፎር ኪድስ የሚለውን ነው መጠቀም ያለባችሁ። እናንተ የምትሰሩት ቪዲዮ ደግሞ ለህፃናት ስፔሲፊካሊ የተዘጋጀ ከሆነ yes it's for kids የሚለውን መጠቀም አለባችሁ። ዩቲዩብ ቪዲዮቻችሁን ሰጀስት የሚያደርገው እነዚህን ነገሮች በመመልከት ስለሆነ ለህፃናት ይሆናል ብላችሁ ያዘጋጃችሁት ቪዲዮ ከሆነ ለህፃናት ነው ማድረግ ያለባችሁ። ካልሆነ ደግሞ ኖ የሚለውን አማራጭ ነው የምትጠቀሙት። yes የሚለውን አማራጭ የምትጠቀሙ ከሆነ ብዙ አይነት እገዳዎች አሉት። ለምሳሌ ያክል የትኛውም ሰው ኮሜንት መጻፍ አይችልም እዛ ቪዲዮ ላይ። ሌላኛው ደግሞ አልተርድ ኮንተንት የሚል ነው። ይህ በቅርቡ የተጨመረ የዩቲዩብ አዲሱ ፊቸር ስለሆነ ይሄኛው ምንድነው ብላችሁ ከጠየቃችሁኝ AI ቪዲዮቻችሁ ላይ አለ ወይስ የለም የሚለውን ነው የሚያጣራው ማለት። ይህንን እንግዲህ አለመጠቀም ትችላላችሁ። ቪው ላይ ምንም አይነት ተጽዕኖ አይኖረውም። ሌላኛው አሁንም ወደ ስር ስትሄዱ ፊቸርድ ፕሌስ የሚል አማራጭ አለ። በተለይ ትራቭል ብሎግ የምትሰሩ ሰዎች ካላችሁ ይህን ነገር መጠቀም አለባችሁ ማለት ነው። ኦን ማድረግ አለባችሁ። ምክንያቱም እናንተ ሄዳችሁ የምትሰሩበትን ቦታ ሎኬሽን አራሱ ዲቴክት አድርጎ ቪዲዮዎቻችሁ ላይ ያስቀምጥላችኋል። እንዲሁም ደግሞ ያን ነገር ማየት ለሚፈልጉ ሰዎች ሰጀስት ሊያደርግ ስለሚችል ይህን ነገር ኦን ማድረግ አለባችሁ። ነገር ግን ትራቭል ብሎግ የማትሰሩ ከሆነ ይህንን መጠቀማችሁ ምንም አይነት ተጽዕኖ አይኖረውም። ከዛ በመቀጠል ወደታች ወረድ ስንል የምናየው ደግሞ ታግ የሚል አማራጭ አለ። ጀማሪዎች ከሆናችሁ ታጎችን መጠቀም አለባችሁ፣ ግዴታ ነው። ምክንያቱም ቪዲዮቻችሁ ስለምንድነው የሚለውን ነገር እዛ ጋር መጻፍ አለባችሁ ማለት ነው። ሰዎች ሰርች ሲያደርጉ ያንን ቪዲዮ እንዲያገኙት ይረዳቸዋል። ስለዚህ ታጎቻችሁን በትክክል መጠቀም አለባችሁ። ቀጣይ የምናገኘው ደግሞ የቪዲዮቻችሁ ቋንቋና ሎኬሽን የሚለው ነው። ይህንንም እንግዲህ መጠቀም አለባችሁ በስርዓቱ። ቪዲዮቻችሁ ስለምንድነው የሚያወሩት የሚለውን በእንግሊዘኛ ከሆነ እንግሊሽ የሚለውን፣ አማርኛ ከሆነ አምሃሪክ፣ ሎኬሽን ብትጠቀሙ ባትጠቀሙ ምንም አይነት ተጽዕኖ አይኖረውም። ይሄኛው ደግሞ በጣም ወሳኙ ነው ላይሰንስ ኤንድ ዲስትሪቢዩሽን የሚለው። ምክንያቱም ሌሎች ሰዎች የእናንተን ቪዲዮ በነፃ እንዲጠቀሙ ወይም ደግሞ ኮፒራይት እንዲያመጣባቸው የሚያደርግ ሴቲንግ ነው። ይህም ሁለት አማራጮች አሉት። ስታንዳርድ ዩቲዩብ ላይሰንስ እና ክሬቲቭ ኮመን የሚል አማራጭ አለው። ቪዲዮቻችሁ ስታንዳርድ ላይሰንስ ካረጋችሁት ሌላ ሰው የእናንተን ቪዲዮ በፍጹም መጠቀም አይችልም ማለት ነው። ከተጠቀመም ኮፒራይት እሱ ላይ ያመጣበታል። እንዲሁም ደግሞ በዛ ቪዲዮ ሊያገኝ የሚችለውን ገንዘብ እናንተ ታገኛላችሁ ማለት ነው። ስለዚህ ቪዲዮቻችሁን በዚህ መልኩ ማስተካከል አለባችሁ። ነገር ግን የምትሰሩት ቪዲዮ ሁሉም ሰው ይጠቀም ብላችሁ የምታስቡ ከሆነ ክሬቲቭ ኮመን ብላችሁ መምረጥ አለባችሁ። ከሱ ጎን ያለው ደግሞ ዲስትሪቢዩሽን የሚል አለ። ይህንንም ኤቭሪዌር የሚለውን መምረጥ አለባችሁ። ምክንያቱም ቪዲዮቻችሁ ሁሉም ሰው ጋር የትኛውም ዓለም ላይ እንዲደርስ የምትፈልጉ ከሆነ ኤቭሪዌር የሚለውን መምረጥ አለባችሁ። ከዛ ስር ደግሞ አሎ ኢምቤዲንግ እና ፐብሊሽ ቱ ሰብስክራይበርስ የሚል አማራጭ አለ። ጥቅሙ ምንድነው ካላችሁ አሎ ኢምቤዲንግ የሚለውን ሰሌክት ካረጋችሁት ሰዎች የእናንተን ቪዲዮ የራሳቸው ዌብሳይት ላይ እንዲጠቀሙ መፍቀር ነው። እነሱ ኮድ በሚያደርጉ ሰዓት ኢምቤድ የሚለውን በመምረጥ ከናንተ ቪዲዮ ላይ ወስደው የራሳቸው ዌብሳይት ላይ እንዲጭኑ ያደርግላችኋል ማለት ነው። ይህንን ማትፈልጉ ከሆነ አለመምረጥ ትችላላችሁ። አታች ያለው ፐብሊሽ ቱ ሰብስክሪፕሽን የሚለው ደግሞ ቪዲዮ በመትለቁ ሰዓት ሰብስክራይበሮቻችሁ ጋር እንዲደርስ የምትፈልጉ ከሆነ ወይም ለነሱ ኖቲፊኬሽን እንዲደርሳቸው የምትፈልጉ ከሆነ ይህንን መምረጥ አለባችሁ። ይህንን መምረጣችሁ ደግሞ ግድ ነው። ቀጥሎ የምናገኘው ሾርትስ ሪሚክሲንግ የሚል ነው። ይህም 3 አይነት አማራጮች አሉት። እናንተ የምትሰሩት ሾርት ቪዲዮ ላይ ሌሎች ሰዎች እንዲጠቀሙት ወይም ሌሎች ሰዎች የእናንተን ሾርት ቆርጠው ወይም ከዛ ላይ የተወሰኑትን ፓርት ወስደው ራሳቸው ላይ እንዲጠቀሙ የሚያደርግ አማራጭ ነው። የመጀመሪያው ቪዲዮና ኦዲዮን እንዲጠቀሙ የሚያደርግ ነው። ሁለተኛው ደግሞ ድምጹን ብቻ ወይም ኦዲዮን ብቻ ወስደው ራሳቸው ላይ እንዲጠቀሙ ያደርጋል። ሶስተኛው ደግሞ በፍጹም እንዳይጠቀሙ የምታደርጉበት አማራጭ ነው። ከነዚህ ውስጥ እንግዲህ የመጀመሪያውን በትመርጡት ተመራጭ ነው። የነሱን ሾርት የሚያይ ሰው በሙሉ ከታች የእናንተ ቪዲዮ ሊንክ ይቀመጥለታል። ስለዚህ ኦሪጂናሉን ቪዲዮ ማየት ሲፈልግ ያንን ሊንክ በመጫን ወደ እናንተ ቪዲዮ ያመራል ማለት ነው። ስለዚህ ለእናንተ ስለሚጠቅማችሁ ከላይ ያለውን የመጀመሪያውን መጠቀም አለባችሁ። ቀጥሎ ያለው ደግሞ እጅግ በጣም ወሳኙ ፊቸር ነው። ካታጎሪ ወይም የእናንተ ቪዲዮ ምን አይነት ዘርፍ ውስጥ ይካተት የሚለውን የምትመርጡበት ነው። ለምሳሌ ይህ ቻናል ስለ ኤጁኬሽን ስለሆነ ኤጁኬሽን የሚለውን መርጣለሁ። እናንተ ደግሞ ኢንተርቴይንመንት ፕራንክ የምትሰሩ ከሆነ ኢንተርቴይንመንት የሚለውን ትመርጣላችሁ። እንዲሁም ትራቭል ከሆነ የምትሰሩት ትራቭል የሚል አማራጭ አለ። እጅግ በጣም ብዙ አማራጮች አሉ። ከናንተ ቪዲዮ ጋር የሚሄድ የሚስማማውን መምረጥ አለባችሁ። ዩቲዩብ በቀላሉ ያን ነገር ለሚፈልጉ ሰዎች ሰጀስት እንዲያደርግላቸው ይጠቅማል ማለት ነው። ስለዚህ ትክክለኛውን መምረጥ አለባችሁ። ከሱ በመቀጠል የምናገኘው ደግሞ ኮሜንትስ ኤንድ ሬቲንግ የሚል ነው። እጅግ በጣም ብዙዎቻችሁ በተለይ ጀማሪ ከሆናችሁ የምትሳሳቱት ትልቁ ስህተት እዚህ ጋር ነው። ምክንያቱም ብዙዎቻችሁ ኮሜንታችሁን ኦፍ ታረጉታላችሁ ወይም ሰዎች ኮሜንት እንዳያደርጉ ታረጋላችሁ። ይህም ደግሞ የኦዲየንሳችሁን ኢንጌጅመንት ያሳጣል። ኮሜንታችሁን ኦን ካረጋችሁ በኋላ ደግሞ ከታች ሞዴሬሽን የሚል አለ። ይህም 4 አማራጮች አሉት። የመጀመሪያው ነን የሚል ነው። ሁለተኛው ቤዚክ፣ ሶስተኛው ስትሪክት፣ የመጨረሻው ደግሞ ሆልድ ኦል የሚል ነው። እናንተ መምረጥ ያለባችሁ ቤዚክ የሚለው ነው።
ምክንያቱም ዩቲዩብ በራሱ ካታጎሪ ያስቀምጥላችኋል። ስትሪክት የሚለውን የምትመርጡ ከሆነ ሰዎች ኮሜንት ሲያደርጉላችሁ ለምሳሌ ያክል ስድብ ሊሆን ይችላል፣ የተለያዩ አይነት ቫዮሌሽን ቃላቶችን ሊጠቀሙ ይችላሉ። ራሳችሁ ናችሁ እነዚህ ነገር የምታስተካክሉት። የሚለው የምትጠቀሙ ከሆነ ደግሞ ሁሉም ኮሜንቶች እናንተ ጋር ይመጣሉ፣ ተመልካቾች ጋር ግን አይደርሱ። ስለዚህ ቤዚክ የሚለውን መምረጥ አለባችሁ። እታች ላይ ወረድ ብሎ ሶርት ባይ የሚል አለ። ቶፕ እና ኒውስት የሚለውን ራሳችሁ የፈለጋችሁትን መጠቀም ትችላላችሁ። ቶፕ የሚለው የምትጠቀሙ ከሆነ ቶፕ ላይ ያሉ ኮሜንቶችን ከላይ ያስቀምጥላችኋል፣ ወይም እጅግ በጣም ብዙ ሰዎች ላይክ ያደረጉትን ኮሜንት ከላይ ያስቀምጣል። ኒውስት የሚለው የምትመርጡ ከሆነ ደግሞ አዳዲስ ኮሜንቶችን ነው ከላይ የሚያስቀምጥላችሁ። ስለዚህ እናንተ የፈለጋችሁትን መምረጥ ትችላላችሁ። እዚህ ስራ ያለችው ደግሞ እጅግ በጣም ወሳኝ ነች። ምክንያቱም ትላንትና ቻናላችሁን ስገመግምላችሁ ብዙዎቻችሁ ላይ ያየው ስህተት ነው። ቪዲዮዎቻችሁ ላይ ያሉትን የላይክ መጠኖች ለተመልካች ላሳይ ወይስ አላሳይ የሚል አማራጭ ነው። ብዙዎቻችሁ ይህን ነገር ኦፍ አድርጋችሁታል። በዚህ ምክንያት እንግዲህ ሰዎች ስንት ላይክ ቪዲዮአችሁ እንዳለው ማየት አይችሉም። ነገር ግን ይህን ነገር ኦን የምታደርጉት ከሆነ ቪዲዮዎቻችሁ ላይ ስንት ላይክ እንዳለ ተመልካቾቻችሁ ማየት ይችላሉ። ስለዚህ ሁሌ አፕሎድ ስታደርጉት ይሄን ነገር ኦን ማድረግ አለባችሁ። ቴል ላይ መጨረሻ ላይ የምናገኘው ፈንድሬዚንግ ነው። 10000 ሰብስክራይበር በላይ ከሆናችሁ ፈንድሬዚንግ ማዘጋጀት ወይም የተለያዩ ፈንድሬዚንጎች ላይ መሳተፍ ትችላላችሁ። ይሄ ብዙም አያስፈልገንም። ወደ ቀጣዩ ታብ እናልፋለን። ይህም ሞኔታይዜሽን ነው። ቻናላችሁ ሞኔታይዝ ከሆነ ይሄ ነገር ይመጣላችኋል፣ ካልሆነ ግን እናንተ ጋር ላይመጣ ይችላል። ስለዚህ ቻናላችሁ ሞኔታይዝ ከሆነ ሞኔታይዜሽኑን እዚህ ጋር ኦን ማድረግ አለባችሁ። ቀጣዩ ታብ ስናልፍ ቪዲዮ ኤሌመንት የሚል አማራጭ አለ። እዚህ ጋር በጣም መጠቀም ያለባችሁ አንድ ወሳኝ ነገር አለ። ይህም ኢንድ ስክሪን ነው። ከዚህ በፊት ነግሬያችኋለሁ ስለ ኢንድ ስክሪን። ቪዲዮዎቻችሁ ላይ በፍጹም መርሳት የሌለባችሁ ነገር ቢኖር ኢንድ ስክሪን መጠቀማችሁ ነው። እኛ ሊጠቅመን የሚችለው ብላችሁ ከጠየቃችሁኝ ሰዎች ከናንተ ቻናል ሳይወጡ ቪዲዮዎቻችሁን በተደጋጋሚ እንዲያዩ ያደርጋል ማለት ነው። ከዚህ ቪዲዮ መጨረሻ ላይ ኢንድ ስክሪን ሳስቀምጥላችሁ ይህን ቪዲዮ ስጨርሱት ያን ኢንድ ስክሪን በመንካት የኔን ቪዲዮ ታያላችሁ። ቀጣይም እዛ ላይም ኢንድ ስክሪን ስጠቀም እዛው ላይ ሳይክሉ እየቀጠለ ይላል ማለት ነው። ይህ ደግሞ የሚጠቅመን ወቻውራችንን ለማሳደግ እጅግ በጣም ትልቅ ተጽዕኖ አለው። ስለዚህ መቼም ቢሆን ኢንድ ስክሪን መጠቀማችሁን መርሳት የለባችሁም። ቀጣዩ ታብ ቼክስ የሚል ታብ ነው። ይህም ቪዲዮዎቻችሁ ላይ ኮፒራይት አለ ወይም የለም የሚለውን የሚያጣራ ታብ ሲሆን እዚህ ጋር ቪዲዮዎቻችሁን አፕሎድ አድርጋችሁ ከዚህ ሳትወጡ ቼክ ማድረግ አለባችሁ። ምክንያቱም ኮፒራይት ካለ ድጋሚ የምታስተካክሉ ከሆነ ሰዓት ይፈጅባችኋል። ስለዚህ እዚሁ ላይ እንዳላችሁ ኮፒራይት መኖር አለመኖሩን አፕሎድ አድርጎ እስኪጨርስ መጠበቅ አለባችሁ። ኮፒራይት ካለ እዛው ጋር ማስተካከል ትችላላችሁ። ይህም እንዴት እንደምታስተካክሉት በቀጣይ ቪዲዮ ሰራላችኋለሁ። የመጨረሻው ታብ ደግሞ ቪዚቢሊቲ የሚል ነው። የኛው እንግዲህ እጅግ በጣም ወሳኙ ታብ ነው። ብዙዎቻችሁ ደግሞ ትልቅ ስህተት የምትሰሩት እዚህ ጋር ነው። ጀማሪ ስለሆናችሁ አይደለም፣ ትልልቅ ዩቲዩብ ቻናል ያላችሁ ሰዎችም በጣም ትልቅ ስህተት የሚሰሩት እዚህኛው ታብ ላይ ነው። እንደምታዩት ሴቭ ኦር ፐብሊሽ የሚለው ውስጥ 4 አማራጮች አሉት። ፕራይቬት፣ አንሊስትድ፣ ሜምበርስ ኦንሊ እና ፐብሊክ የሚል ነው። ሜምበርስ ኦንሊ የሚመጣላችሁ ዩቲዩባችሁ ሞኔታይዝ ከሆነ በኋላ ሜምበርስ ክሬት ስታረጉ ነው። ጀማሪ ከሆናችሁ ግን ይሄ ነገር ላይ መጣላችሁ ይችላል። ሶስቱ ይመጣላችኋል። ብዙዎቻችሁ ፐብሊክ አድርጋችሁ ነው ቪዲዮዎቻችሁን የምትለቁት። ትልቁ ስህተት ደግሞ እዚህ ጋር አንሊስትድ ማድረግ አለባችሁ። ምክንያቱም አንሊስትድ በምታረጉበት ሰዓት ለምሳሌ ቪዲዮዎቻችሁን ከመልቀቃችሁ ከ12 ሰዓት ወይም 24 ሰዓት በፊት አንሊስትድ ካረጋችሁት ዩቲዩብ ስለናንተ ቪዲዮ ጥናት ያደርጋል ማለት ነው። ለየትኛው ሰው ለየትኛው ተመልካች ላድርስ የሚለውን ነገር አልጎሪዝሙ ራሱ የሚያጠናበትን ሰዓት እንሰጠዋለን። ስለዚህ ይህንን ነገር ካጠና በኋላ እኛ ፐብሊክ እናደርጋለን። ፐብሊክ ካረግነው በኋላ እንግዲህ በቀላሉ የምንፈልጋቸው ሰዎች ጋር ቪዲዮቻችን ይደርሳል። ነገር ግን ቪዲዮ አፕሎድ አድርጎ እንደጨረሰ ፐብሊክ የምናደርግ ከሆነ ዩቲዩብ ፐብሊክ ካረግነው በኋላ ነው ያን ነገር አናላይዝ የሚያደርገው ወይም የሚያጠናው ማለት ነው። ስለዚህ ይህን ነገር አድቫንቴጅ መጠቀም አለብን። ቪዲዮቻችሁን ከመልቀቃችሁ በፊት ዩቲዩብ አናላይዝ እንዲያደርግ ማድረግ አለባችሁ። ይህም የእናንተ ቪዲዮ በተለቀቀበት ሰዓት ቫይራል ወይም ለብዙዎች ሰጀስት እንዲሆን ያደርጋል። አንሊስትድ የሚለውን ከተጠቀማችሁ በኋላ ስኬጁል ወይም ፐብሊክ የሚለውን መምረጥ ትችላላችሁ። ከሁለት አንዱ መምረጥ ትችላላችሁ። ስኬጁል የሚለው ለምሳሌ ቪዲዮ ነገ መለቅ ከሆነ ቀንና ሰዓቱን በትክክል ካስገባው በኋላ ስኬጁል አደርጋለሁ። ስለዚህ እኔ ስኬጁል ባረኩበት ሰዓት ዩቲዩብ ራሱ ቪዲዮን ፐብሊክ ያደርግልኛል። እንግዲህ ይህንን ሚስጥር ከኔ ውጭ ማንም ሰው ይነግራችኋል ብዬ አላስብም። ስለዚህ ይህን ነገር መጠቀም አለባችሁ። እስከ ቪዲዮ ፍጻሜ ድረስ ያያችሁ ሰዎች ትልቅ ነገር ነው የሰጧችሁ ቪዲዮ መጨረሻ ላይ። እነዚህን ሁሉ ሴቲንጎች በትክክል የምትጠቀሙ ከሆነ ቪዲዮቻችሁ በቀላሉ ብዙ ሰዎች ጋር መድረስ ይችላል። ይህ ቻናል ጠቃሚ ነው ካገኛችሁ ሰብስክራይብ በማድረግ ቤተሰብ ይኑላለው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።